所以新年好。新年好，新年好，过年好。这个卖多少？这个这是你们自己的卖的？啊，埃塞比亚，对，东非那边。东非的那个文化不一样。文化不一样。哦，对对，你们这里有那个油灯，有一点哈，然后你们喜欢还有红的，还有打铁花。红包，我们没有红包这种。哦，没有红包。对ጋይስ የሰውን ብዛት እዚህ ሳይመንት ዛሬ መሰላችሁ የኢትዮጵያ ፖፑሌሽን በዚህ ከቀጠለ እንደ ቻይኖቹ ነው የሚሆነው። ይታያችኋል ብዛት የሰው ሚሊዮኖች ቻይኖች ባሉበት ብቻችሁን አንድ ኢትዮጵያዊ ስትገኙ የሚሰማችሁ ስሜት ራሱ ኢትስ ኢንክሬዲብል። ማርያም የሚገርም ስሜት። ዌልካም ቱ ሆይጆ ቻይና። እንኳን ለሆርስ ዓመት በሰላም አደረሳችሁ። ሽኔ እንኳን አሁን ያለ ነው እንግዲህ ሆይጆ ከተማ ነው። እንደምታዩት ከኋላ የፈረስ ምልክት አለ። የፈረስ ዓመት ስለሆነ ማለት ነው።就艾莎，你听过艾莎？埃塞比亚，对，东非那边。东非的跟你们中国人关系很好。哦，关系很好，对对。应该。那你们有没有要闽亲不？明确有。闽亲的哦，那行。你这里本地的吗？本地的。这里。对对。华山。黄山。华山是华山，黄山是黄山。啊，对。对，不一样的。华山。对。你们的名字差不多一样的吧？音同字不同哎，对吧？嗯，对。你会说英文？不会。不会。你看，每个人就来这里玩。对。黄山很有名的。对，我以前来过。以前来过啊？对，爬山那个华山我来这里爬山，那个有没有那个山？华山。华山。九华山。对，我们去过那个爬山那个最高的那个。最高的。然后来过西都惠州，这是我第二次。哦，你是惠州我第一次吧？啊，第二次。我以前来过，但是我没来过，就是过年的时候，然后这个时候的泥味很浓的，我们这里。我昨天来过那个看那个鱼灯。陈坎鱼灯是吧？嘉兴。哪里？嘉兴那边。叫嘉兴吗？对，惠州这附近有一个很有名的地方，看一下。张旗是不是？张旗哦，对。那个枪看没去过。哦，陈坎就在前面。是吗？陈坎也是有名的。对，很有名。现在已经交通管制进不去了。哦，是吗？啊，我没办法。你去看一下那里呗，看一下寿星的卖花渔村呗。想看吗？好看，那花多的。现在去那边，然后会去那个惠州吗？你现在也可以去啊，现在就直接做完你修改。对，就是那个文化不一样。哦，对。你们这里有那个油灯。有一灯哈，有。然后你们喜欢红的，还有打铁花。红包，我们没有红包这种。哦，没有红包。对。对。我们中国人喜欢红包。但中国的风俗不一样哈。对。无情不一样。有一些地方不一样的，就是如果你去就是北方或者广东那边，他们的风格不一样的。对。我们这里叫百里不通俗。对，这十里不同音，就是这个村庄跟那个村庄的讲话的都不一样，都听不懂，有的都听不懂。是方言或者每个人就是说普通话。现在对游客我们都讲普通话的啊，对我们本地人有的是讲他们本地话，有时候讲我们。你们也讲他们的本地话，他们也讲你们的本地话。哦，这个可以理解哈。对。所以说我们这里叫百里不通俗。十里不通音。那我呢，汉文很好的，很不错的。是吗？对。你能听懂我的说话吗？我能听懂。中国人很难学的。但中国的文字是很深奥的，对吧？文字对。如果发音中国的文化很深奥的哈。对。你们那里有茶叶喝不？这个茶。
茶应该没有，这个是你们安徽的吗？对对对对，安徽的茶也很有名的。很有名的。我们那边咖啡从我们国家来的。哦，咖啡哦。对，所以我们经常喝咖啡。哦，经常喝咖啡。咖啡比较多。比较多是吧？中国应该差不多茶吧，但是最近每个人都喝咖啡。哦，现在慢慢的城市上都慢慢的喝，但是我们乡下还是不行。上海有世界上最高的商店就是在上海，那边有好多咖啡馆、咖啡店。你喝咖啡吗？不喝。你不喝？如果你有机会试一下我们国家的咖啡，应该喜欢。没有这个习惯喝。车碰见了。Damn guys. ትራፊክ አዛ ነው። ከዛ መጥቶ ደግሞ መታውና ይጉዳው መኪናውን አይጉዳው እኔ እንጃ ጥሎ ወረደ ማለት ነው። የዛኛው ስህተት ነው። መንገዱን ስቶ ገብቶ ግን ደህና አድርጎ አልመታውም። አይ报警。你要我就赔10块钱，给他多钱。我是，但你先下车吧，他把我车碰掉了。啊，那你就顺着这个路慢慢走过去吧。好。是吗？好的。对。好了啊。好，谢谢。So what happened was the other guy hit our car. Damn, it's crazy today. ጋይስ ወርጃለሁ። በእንዳጋጣሚ ስፒድም ስላልነበረው መኪናው ትራፊክ ላይ ስለነበረ ከጎን ነው ጫር ያደረገውና ሹፌሩ ካሳ ምናምን እየጠየቀ እሱን ሴትል እስኪያደርጉ እኔ መቆየት ስለማልችል ወርጄ እየተጓዝኩ ነውና ለዛን 1 ኪሎ ሜትር የ10 ምናምን ደቂቃ ወካለው ወደዛ እየተጓዝኩ የሚገርም ቦታ አሳያችኋለሁ። ያ ሌትስ ጎ። ይሄ አይ ቲንክ ያ ምንድነው ያንግቲዝ ሪቨር ነው። በባለፈው አሳይቻችኋለሁ ሌላ ብሎግ ላይ ማርኬቶቹን ላሳያችሁ ባይዘው።你好 Hello 新年好。新年好新年好过年好。这个卖多少？这个这是你们自己的卖的啊，这个灯笼啊，这个灯灯笼50块钱一对。50块钱这个时候已经过了。已经过了我带我的回家过你们哪里的？我们那边对哪里啊？上海哦，上海。对好谢谢好ምንድነው ማርኬቱ ወደኛ ሀገር ይዞ ልሄድ ነው እላታለሁ። በዓሉ ካለፈ በኋላ ምን ልሰራ ነው የምገዛው? ግን ደስ ይላል ቫይቡ። ይሄ ሬድ ላንተር ላይቱ ማለት ነው። ከዚህ በፊት ነበረኝ ቤት ስቀይር ምናምን ጥየው ነው መሰለኝ። ዲሲር አልገዛውም። ቁርስ ልብላ መጀመሪያ ወይስ ኤክስፕሎር አድርግ ሲቲ? I think there is nothing. Just market. በዚህ ባለፈው የአንቺን ብሎግ አይ ቲንክ ተከታታይ 4 ነው 5 ኤፒሶድ ሰርቼ ነበርና ሙሉ ቪዲዮ የኤክስፖዠር ችግር ነበረበት። ምክንያቱም የካሜራው ሴቲንግ የተጠቀምኩት ካሜራ ሴቲንግ ችግር ስለነበረበት አንዳንድ ቪዲዮዎች በጣም ኦቨር ኤክስፖዝድ ሆነው ነበርና ፉቴጁን መጣል ስላልፈለኩኝ አሪፍ ኤክስፒሪየንስ ስለነበረ ለዛ ነው የፖስተትኩት። እዚህኛው ላይ ግን ፉቴጁ አይ ሆፕ ይስተካከላል። ምክንያቱም ሴቲንጉን አስተካክያለሁ የካሜራውንና በጣም ነው ማመሰግነው ጋይስ። ፉቴጁ ምንም እንኳን የተበላሸ ቢሆን ያያችሁ ልጆች ኮሜንት ያደረጋችሁ ልጆች እና ካሜራ የምትጠቀሙ ከሆነ ሁሌም ሴቲንጋችሁን ቼክ ማድረግ አለባችሁ። ምክንያቱም ከዚህ በፊት የተጠቀማችሁ ሴቲንግ እዛ ላይ ላይሆን ይችላል። አንዳንድ ኤክስፖዠር አለ፣ ሰን ይኖራል፣ ጨለማ ሲሆን ይጠፋል ምናምን እና ኢትስ ሃርድ ምናምን ስፔሻሊ እንትን ካልሆናችሁ ካሜራ ኤክስፒሪየንስ ካልሆናችሁ እነዚህ ሴቲንጎች ላታውቁ ትችላላችሁና ከባድ ነው። ኒሃ እና ኤቭሪዋን ሁሉም ሰው ስቴል እያደረገብኝ ነው። አሁን እየሄድኩ ያለሁበት እዚህ ከተማ ውስጥ በጣም ፖፑላር የሆነ የ400 ዓመት ሂስትሪ ያለው ቦታ ነው። እዚህ ሀገር ግን በቃ ስሞል ከተማ ላይ ሄዳችሁ ቴክኖሎጂው አለ፣
ኢንፍራስትራክቸሩ አለ መንገዶች I think this is the one. Oh, gonna be crowded. ማፓችን ኦልሞስት እንደደረስን እያሳየ ነው። ዌልካም ቱ ሾይጋው አርችዌይ። ይሄ እንግዲህ እንደተገነባ የሚገመተው በሚንግ ዳይናሲቲ ሲሆን እዚህ ሲቲ ውስጥ ካሉ በጣም ፖፑላር አትራክሽኖች ውስጥ አንዱ ነው። ወደ ውስጥ እየገባው ምን እንደሚመስል አሳያችኋለሁ። damn this look like የምር ድሮም ቻይናን ማስባት ቻይና እንደዚህ አይነት ቻይና ነበረች። በሬድ ላይት እና ላንተርን ላይት የደመቀች በጣም ትራዲሽናል የሆነ ቻይና ማለት ነው። አሁን ግን ብዙ ቪዲዮዎች ላይ እንዳሳየዋችሁ ቻይና እንደዚህ አይነት አይደለችም። ቻይና በጣም ሞደርን የሆነች በጣም የሰለጠነ ቴክኖሎጂ እና አድቫንስ የሆኑ ነገር ያለበት ሀገር ነው። ግን እንደዚህ አይነት ኦልድ ታውኖች ስትሄዱ ከ400 ከ1000 ዓመት ምናምን በፊት የተገነቡ ስትሄዱ ቻይና የት እንደነበሩ ያስታውሳቸዋል። ታሪካቸውንም ደግሞ ለመረዳት ይረዳቸዋል ማለት ነው። ሌላው ነገር እንደ ቻይኖቹ ትራቭል የሚያደርግ ህዝብን ያላየውም። ኢንተርናሊ በደንብ ነው ትራቭል የሚያደርጉት ካልቸራቸውን ለማወቅ ሂስትሪያቸውን ለማወቅ በደንብ ነው የሚጓዙት። እዚህ ጋር የሆርስ አመት አለ። ዋው አሁን ወደ ውስጥ እየገባው ነው። የሚገርመው ፎሪነር ዛሬ እኔ ብቻ ነኝ። እንግዲህ እኔ ለምጄዋለሁ ላይክ ቻይና ውስጥ ብቻዬን የተለየው ሰው መሆን። ሚሊዮኖች ቻይኖች ባሉበት ብቻችሁን አንድ ኢትዮጵያዊ ስትገኙ የሚሰማችሁ ስሜት ራሱ ኢትስ ኢንክሬዲብል። ማርያምን የሚገርም ስሜት ነው የሚሰማችሁ። ታያችኋላ። እዚህ ጋር ሬድ ላንተር አለ። ዳም በቱሪስት በሆሊዴይ ሰዓት መምጣቷ የሚያስጠላው ነገር ፎቶና ቪዲዮ በደንብ መቅረጽ አትችሉም። ምክንያቱም ኢትስ ክራውድድ ላይክ ሆሎስ በሰዎች የተሞላ ስለሆነ ማለት ነው። ግን በቻልነው አቅም እኛ አሪፍ ቪው ለማሳየት እሞክራለሁ። ስላንድ ሀገር ታሪክና አመጣጥ ለማወቅ ማየት ያለባችሁ ቦታ ሚውዚየም ነው። ሚውዚየም ውስጥ እየገባሁ ነው። ኢንተረስቲንግ የሆነ ነገር ካለ አሳያችኋለሁ። ከሌለ ግን ያየሁትን አይቼ ወጣና ኤክስፕሎር ማድረጋችንን እንቀጥላለን። ላይክ እያደረጋችሁ ሰብስክራይብ ማድረጋችሁ እንዳትረሱ። I think that is interesting stuff. ሚውዚየም ውስጥ ከገባችሁ የሚያስገርማችሁ ነገር እንዴት ቴክኖሎጂ ኢንተግሬትድ እንደሆነ ማለት ነው። ታሪክን ለመናገር ሂስትሪን ለማሳየት እዚህ ሀገር ላይ ቴክኖሎጂን በደንብ ነው የሚጠቀሙበት። አይ ሆፕ እኛም ሚውዚየሞቻችን ወደፊት እንደዚህ በዲስፕላይ መንገድ 3D በሆኑ መንገዶች ታሪካችንን ለዓለምና ለእኛም ሕዝብ የምንናገርበት ሲስተም እንደሚዘረጋ እንደምታያቸው እዚህ ጋር ሉክ ላይክ ግሬት ሆል። እንግዲህ ከሚውዚየም ወጥቼ አሁን ደግሞ እዛ ውስጥ ያለ አሊ ቼክ እያደረግኩ ነው። እነዚህ ሾፒንግ ኤሪያዎች ናቸው። እዚህ ጋር እንግዲህ ዋይን አለ። የቻይና ድራንክ ማስተርን ካያችሁ እና የቻይና የድሮ ፊልሞችን ካያችሁ ብዙ ጊዜ ይጠቀሟቸው ነገስታቶች የሚጠጡት ወይን እንደዚህ አይነት ዋይን ነበረ። ይሄ እንግዲህ የተለያየ ጆ ነው፣ ባይጆ፣ ሆንጆ፣ ፑታውጆ የሌለ ነገር የለም እና ትራዲሽናል የሆኑ ነገሮችን የዚህ ማህበረሰብ የሚታወቅባቸውን ነገሮች ታገኛላችሁ ማለት ነው። ሌላው አንድ በጣም ያስገረመኝ ነገር ከትናንትም ከዛሬም ከዚህ በፊትም እዚህ ፕሮቪንስ መጥቼ አውቃለሁ እና የቤቶቹ አሰራር እንዳያችሁት የሆይ ይሄ ነጭ ነው። የአርኪቴክቸራቸው የሚታወቁት ነጭ ቀለም በመቀባት ነው እና አሊያቸውና ይሄ መንገዳቸው በጣም ጠባብ ነው። ይሄኛው በጣም ሰፊ የሚባል ነው። አንዳንዶቹ በጣም ጠባብ በቃ አንድ ሰው ብቻ የሚያሳልፉ አይነት መንገዶች ናቸው ምናምን።
እንግሊዝኛ እንዲያወራ እየገፋፋው ነው ሰውዬው። መንገድ ሙሉ ሰው ነው ማለት ነው። 这个棍门打不进去啊，他就从这里啊，他就从这里来。下楼梯，注意安全。 ዋው ጋይስ ኢማጂን እንግዲህ የሰው ልጅ ምን ያክል አስገራሚ ነገር ሰርቶ እንዳለፈ ትዝ የሚላችሁ እንደዚህ አይነት ቦታ ስታዩ ነው። ቻይኖቹ በጣም ብዙ ነገር ነው ሰርተው ያለፉት፣ አሁንም እየሰሩ ነው ያለው። እነ ግሬት ዋል፣ ናንጂንግ and this one ጋይስ የሰውን ብዛት እዚህ ሳይ ምን ትዝ አለኝ መሰላችሁ? የኢትዮጵያ ፖፑሌሽን በዚህ ከቀጠለ እንደ ቻይኖቹ ነው የሚሆነው። ይታያችኋል ብዛት የሰው ጫጫታና በግርግር አዲስ ዓመትን እያከበረች ባለችበት በዚህ ቅጽበት የተገተረ አንድ ነገር አየው። የሾይጎ ስቶን አርቸሪ በመባል የሚታወቅ ከ400 ዓመት በፊት በ1584 ዓመተ ዓለም በሚንግ ዳይናሲቲ እንደተገነባ የሚነገርለት ይሄ ቦታ ከ400 ዓመት በላይ እዚህ ተገትሮ ቆሟል። በዙሪያ ምንም እንኳን በሺዎች የሚቆጠሩ ሰዎች ጫጫታና ግርግር ቢኖርም ይህን ህንጻ ስታዩ ግን ጸጥ ብሎ የቆመ ብዙ ታሪክን የሚናገር ነገር እንደሆነ ታስባላችሁ። ይህን አርቸሪ ልዩ የሚያደርገው እድሜው ብቻ ሳይሆን ዲዛይኑ ነው። ከላይ ስታዩት አቀማመጡ ፍጹም ካሬ ይፈጥራል። ከሰሜን እስከ ደቡብ 11.5 ሜትር፣ ከምስራቅ እስከ ምዕራብ 6.7 ሜትር እና 11.4 ሜትር ቁመት አለው። ግን በጣም ያስገረመኝ ይህ ነው። የዚህ ህንጻ አሰራር ምንም እንኳን ከድንጋይ የተሰራ ቢሆንም የዚህ ህንጻ አሰራር የእንጨት አርኪቴክቸርን የተከተለ ነው። ይህ ደግሞ በቻይና ውስጥ ብርቅዬ የሆነ የስነ ህንጻ ንድፍ ይከተላል። ይህም ቦታ ልዩ የሚያደርገው ምንድነው ብላችሁ ብትጠይቁ ሙሉ በሙሉ ከግዙፍ ድንጋዮች ተቀርጾ የተሰራ ሲሆን እያንዳንዶቹ ከ5 ቶን በላይ ይመዝናሉ። 8 ረጃጅም ምሰሶዎች፣ ውስብስብ የሆኑ የድራገኖችና የፊኒክስ ቅርጾች ያለበት 12 የድንጋይ አንበሶች በጸጥታ ይጠብቁታል። ጋይስ ኢትስ ክሬዚ ያለው ሰው ብዛት ማርያምን ብዛቱ ማለት ነው ይታያችኋል። አሮ ነው ካሜራው እንደያከል ዙም አያረግም ግን ኢትስ ክሬዚ። ጋይስ ቱሪስት ካለበት ቦታ ወጥቻለሁ። ኢትስ ክሬዚ እንዳያችሁ ሰው መጓዝም ምንም ነገር ማድረግ አያስችልም። ሰው ቱሪስት ያለበት ቦታ ላይ አዛ ስለሆነ ወጥቼ ዝም የውስጥ ሰፈሩን ቼክ እያረኩ ነው። የምታስቡ ግን ንገሩ። ቻይና በባህል ምን እንደሚመስል ያስገርማል። በጣም ብዙ ሰው ስላለ ይደብራል ወይስ what do you think? ዛሬ ወደ ሻና ወይ ወደ ዩ ስለሚመለስ ከሆቴል ቼክ አውት አድርጌያለሁ እና ባግ ይዣለሁ፣ ፒሲ ያለው፣ የካሜራ ጊር አለው ምናምን ኢትስ ሶ ባይክ ነድቼ ብሄድ ይሻላል ብዬ ነው። እነዚህ ሄሎ ባይኮች ናቸው። በቻይና ውስጥ ከ800 ዓመት በላይ ሲከበር የነበረ ትራዲሽናል የሆነ የቻይኖቹ አዲስ ዓመት እንዴት እንደሆነ ማየት ከፈለጋችሁ ከዚህ በፊት የነበረውን ቪዲዮ በማየት በቀጣይ ፓርት 2 ይዤላችሁ እስክመጣ ላይክ ሰብስክራይብ እያደረጋችሁ አብራችሁን ሁኑ። ዳንኤል ነበርኩኝ ከሆይጆ ቻይና። በያላችሁበት ሰላማችሁ ይብዛ።